ኢራን ከእስራኤል ጋር የምታደርገው ቀጣይ ጦርነት የመጨረሻው ይሆናል። አሜሪካና እስራኤል የኢራኑን ሁለንተናዊ መሪ አያቶላ አሊ ሀመኒን ኢላማ ውስጥ ካስገቡ ፓኪስታን እጇን አጣጥፋ እንደማትቀመጥ አስጠነቀቀች። ኢራን ዩክሬን በቴህራን ላይ የሰጠችውን አስተያየት ተከትሎ በኪየቭ ላይ ዛተች። ኢራን በዓለም አቀፉ የአቶሚክ ኃይል ድርጅት ላይ ያላትን አቋም አጠንክራለች። ኔታንያሁም ለጥቃት እያጤኑ ነው። አያቶላዎቹ አዳዲስ ትውልድ ሚሳይሎችን ዛሬም ታጥቀዋል። እስራኤል ቀጠናው ላይ ፍላጎቷን ለማስፈጸም አዲስ ስልት ልትከተል ትችላለች። አያቶላ አሊ ሀመኒ ኔታንያሁና ትራምፕን የፈጣሪ ጠላቶች አሉ። የእስራኤል ጦር በኢራን ላይ ጥቃት ለመፈጸም ዝግጅቱ እንዳለው የሚጠቁሙ መረጃዎች መውጣታቸውን ቀጥለዋል። የዳዊት ቤንጎሪያኑና የአያቶላዎቹ ጦርነት የማይቀር መሆኑን የሚጠቁም የመካከለኛው ምስራቅ የውጥረት ውሎች ሆነዋል። ይህ ሁሉ ለጦርነት የቀረበ መግለጫና የቃላት ውጥረት ምናልባትም ከፍተኛ ውጥረትን በእስራኤልና በኢራን መካከል ላይ ብቻ እንዳይቆም የሚያደርግ አዳዲስ የጦር መሳሪያ ቴክኖሎጂዎች በቅርቡ ዓለም ልትተዋወቅበት የምትችልበትን አደገኛ መድረክ ሊፈጥር የሚችል ያደርገዋል ሲል ዋር ዞን በስጋት መልክ አስቀምጡታል። ታዲያ ኢራን ቀጣይ ከእስራኤል ጋር ልታደርገው የምትችለው ጦርነት ለአይሁዳዊቷ ሀገር የመጨረሻ ነው በሚል ስማቸው እንዳይጠቀስ ፈልገዋል ያላቸውን ከጉዳዩ ጋር ቅርበት ያላቸውን ሰዎች ጠቅሶ አርቲ ማስነበቡ የሚያሳየው አንዳች ጉዳይ አለ የሚለውን ሆኗል። ይህ ሲሆን ደግሞ ከሩሲያ ሚዲያዎች በኩል መረጃው በስፋት መውጣቱ የፖለቲካውን አሰላለፍ ማን ከማን ጎን ነው፣ የሩሲያ ፍላጎት በኢራን ውስጥ በሚገባ አለ የሚለውን ከመጠቆሙ ውጪ መሬት ላይ ያለው ሀቅ እስራኤልም ኢራንም መጠፋፋትን አይፈልጉም የሚለው ሆኗል። ኢራን አሁንም እጅጉን የተራቀቁ በርካታ ሚሳይሎች አሏት። ለኒውክሌር የተቃረበ ዩራኒየም በሚፈልጉት ፍጥነት የአቶሚክ ቦምብን መታጠቅ ይችላሉም እየተባለላት ይገኛል። በቴህራን በኩል ይህ አደገኛ የማጥቃት ዝግጅትን የሚጠቁመው መረጃ በእስራኤል በኩል ያሉ ወታደራዊ ዝግጅቶችን ችላ ቢላቸውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በየትኛውም ፖለቲካዊና ወታደራዊ ምክንያቶች በኢራን ላይ አስከፊውን የኒውክሌር ቦምብ የማውረድ አዝማሚያ የላቸውም ማለት ደግሞ አዳጋች አድርገዋል። እንደ ምክንያት የሚጠቀሰው ደግሞ እስራኤል ቢያንስ እስከ 90 የሚደርሱ የኒውክሌር አረር ጫፎችን ታጥቃለች የሚለው ሆኗል። ይሄኛው ፖለቲካዊ አካሄድ ደግሞ ቴልአቪቭም ቴህራንም ሁኔታውን ቢመረምሩ እንጂ ወደ ኒውክሌርም ሆነ ወደ አደገኛ ጦርነት የመግባት ዳግም ፍላጎት አይኖራቸውም። እንደዛ የሚያስቡ ከሆነ በዛ መንገድም የዋህ ፖለቲካ ይጓዛሉ ለማለት የሚያስደፍር አልሆነም። አርቲ ከቴህራን አገኘሁት ያለው መረጃ መጨረሻ ጦርነት ከእስራኤል ጋር ይደረጋል። እናም ኢራን የማያዳግም ጥቃት ታደርሳለች ይላል። የእስራኤልን አገዛዝ ከወዲያኛው ለማሰናበት ታሪካዊ አጋጣሚው ተፈጥሯል ያሉ ሲሆን አሜሪካ ከእስራኤል ጎን ዳግም ቆማ ብቅ ትላለች። ለዚህ ደግሞ ለመመከት አቅሙ አለን ብለዋል።